ሰላም ወንድሜ ስላገኘሁ ደስ ብሎኛል። ከአሁን በፊት የሙዚቃ ምናምን እንደምትሰራ እንደምትሞክር አውቃለሁ። ስለዚህ እስኪ ሙዚቃ እንዴት ነበር? እንዴት ነው እየሰራ ያለው? ህይወትስ እንዴት ነው? አመሰግናለሁ። እኔም ደስ ብሎኛል ስላገኘሁ። ያው ሙዚቃ ያው ትንሽ ከህይወት ጋራ ከበድ ቢልም ግን እየታገልነው ነው። ያው መሞከሬን አልተውኩም፣ እየሞከርኩ ነው። ቀጣይም ከፈጣሪ ፍቃድ ጋር ቀጣይም ያው የተሻለ ስራ ለመስራትና ህይወቴን ሙሉ በሙሉ በዚህ ለማድረግ ነው ሀሳቤ። እሺ ህይወትስ እንዴት ነው? ህይወት ያው ብዙ ውጣ ውረድ አላት፣ ግን ክብሩ ይስፋ ለመድኃኒዓለም ምንም አትልም። ያው እየኖርናት ነው። ለወደፊት የተሻለ እንደሚሆን ተስፋ አደርጋለሁ። ያው ከጥረት ጋር እየኖርኩ ነው። ነገም በጥረትና በልፋት የተሻለ ውጤት እንደሚኖረኝ አምናለሁ። ስለዚህ ያው እንግዲህ በተሻለ መጠን ህይወት ይቀጥላል ነው የሚባለው። እንደዛ አይነት ነገር። እስኪ ወደ መጀመሪያው ልውሰድህና ሙዚቃ ለመጀመር ምን አነሳሳ? ሙዚቃ ለመጀመር ያው ሙዚቃ ከመጀመሪያ በፊት ያው ግጥም ነበረ ምጽፍ። ያው ትንሽ የህይወት ታሪኬ ትንሽ ከበድ ይል ነበርና ያንን ህይወት በግጥም ለመግለጽ በጣም እጥር ነበረ። በጣም ነው ምጥር የነበረ። ከዛ ግጥም እንደምችል ሳቅና ስረዳ ወደ ሙዚቃ ሄድኩ ማለት ነው። እና ከዛ በፊት ግን ሙዚቃ ሆነ ግጥም ሙዚቃ ከመጀመሪያ በፊት ግጥም ስጽፍ ጭንቅላቴ በቃ የስካር ያህል እስከሚሰማኝ ነበር። በግድ ለመጻፍ መሞከር ስራ ውዬ እንኳን ግጥም ሳልጽፍ መተኛት በጣም ማለት አልችልም ነበር በጣም። እና በቃ የግጥም ስሜት በጣም ነበረኝ። ያለውን ህይወቴን በግጥም ለመግለጽ በጣም እፈልግ ነበር። ያንን እንግዲህ ይነስም ይብዛም ያንን በቃ አድርጌያለሁ ወይም ደግሞ ግጥም ችያለሁ ካልኩ በኋላ ብዬ ካመንኩ በኋላ እንደገና ለምን ወደ ሙዚቃ አልቀየረውም በሚል ወደዛ ገባሁኝ። ከዛ ያው ወደ አዲስ አበባ መጣሁ። ያው የተለያዩ ሙዚቃዎችን እየሞከርኩ ነው። ስለዚህ አልበም ሳይቀር 2007 ላይ የጨረስኩ አልበም ነበረ። ግን አጋጣሚ የተበላሸ ስለነበረ ወይም ደግሞ ትንሽ ቅንብሩ አሪፍ ስላልነበረ እንደ አዲስ ለመስራት ሞክሬ አሁን ከዛ ላይ አልበሙ ሳይለቀቅ ከአልበሙ ላይ ነጠላ ዜማ ሰርቼ በጥሬ ማሳመሪያ አሪፍ የተወሰነ ሳንቲም ሰራሁና አገኘሁና ከዛ ሁለት ነጠላ ዜማዎችን ሰርቼ አንዱን ክሊፕ ሰርቼለት ለቅቄዋለሁ። ፍቅር ይሻለናል የሚለው በዚሁ አጋጣሚ ያው ተመልካቾች የሽገነት ዩቲዩብ ላይ ገብተው ያዩልኝና ገብታችሁ ይልኝ እላለሁ። ስለ ሀገር ፍቅር ይሻለናል የሚልና አንድ ደግሞ ኦዲዮ ለውጥ አሳይተሻል የሚል ሙዚቆች ለቅቄያለሁ በራሴ ዩቲዩብ የሽገነት ዩቲዩብ ይባላል። በዚሁ መልዕክቴን አስተላልፋለሁ እና ከዚያ ወደዛ ያው እንግዲህ ከካሴቱ ከአልበሙ በኋላ ያው እነዚህ ሰርቻለሁ። አሁንም ይቀጥላል። የተለያዩ ሙዚቃዎች አሉ፣ የተለያዩ ግጥምና ዜማዎች አሉ። እነሱን ለመስራት ወደ ሀሳብ አለኝ። ይሄን ይመስላል እንግዲህ አጭሩ። ጥሩ እንግዲህ ቀስ እያልን የምናየው አብረን እንቀጥላለን።